በዚያን ጊዜ በመጽሐፍ ጥቅልል ስለኔ እንደተጻፈ አምላኬ ሆይ ያለ ቃል ሥጋ ሆነ ማለት ነው። ፈቃድህን ላደርግ መጥቻለሁ። የኔ ጌታ የመጣው ለምንድን ነው? አብ የፈለጋት ፍላጎት አለች፣ እሷን ልፈጽምልህ መጥቻለሁ። ምን? አንድ ጊዜ አቀርብና የዘላለም ፍጹማን አደርግልሃለሁ። አንድ ጊዜ አቀርብና የኃጢአተኛነትን ህሊና በትምህርት ከውስጣቸው አወጣለሁ። አንድ ጊዜ ባቀረብኩት መስዋዕት ለዘላለም ፓስ ፕሬዘንት ፊውቸር ኃጢአታቸው ይወገዳል አለ። ይህች የፓስተሮች ፈቃድ አይደለችም፣ የፕሮፌትስ ፈቃድ አይደለችም፣ የሲኒየር ምናምን ፈቃድ አይደለችም፣ የጳጳሳት ፈቃድ አይደለችም፣ የሸከናዎች ፈቃድ አይደለችም። ይህች የአብ ፈቃድ ነች። አብ ነው ይሄንን የፈለገው። በአብ ፍላጎትና ምክር ምክንያት የሚናደድ እዚህ ውስጥ 4 ሰው አሁን አለ። ምንም ማምጣት አትችልም። እግዚአብሔር ከኛ ጋር ከሆነ፣ እግዚአብሔር ለእኛ ከሆነ፣ if God is for us ማለት ነው ከሆነ እንግዲህ ማን ይቃወመናል? ማን? ቁጥር 8 በዚህ ላይ መስዋዕትና መባን በሙሉ የሚቃጠል መስዋዕትን ስለ ኃጢአት የሚሰዋ መስዋዕት አልወደድክም፣ በእርሱም ደስ አላለህም ብሎ እነዚህም እንደ ሕግ የሚቀርቡት ናቸው። በሱ ደስ ያልተሰኘባቸው በሕግ የሚቀርቡት ናቸው። ቀጥሎ እነሆ አምላክ ሆይ ፈቃድን ላድርግ መጥቻለሁ ብሏል። ሁለተኛውን ሊያቆም የፊተኛውን ይሽራል። በዚህም ፈቃድ፣ በየትኛው ፈቃድ? አብ በፈለጋት ፍላጎት፣ በአብ ፈቃድ መሰረት፣ አንዴ ለዘላለም በሚለው የአብ ፈቃድ መሰረት፣ በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ምን ብለናል? እንቀደሳለን። ተቀደሱ። የማን ፈቃድ ነች እቺ? እኔ አሁን እዚህ ላይ ብቃወም ባልቃወም ምን አመጣለሁ? ምን ጨምራለሁ? እየተነሳው ፌስቡክ ላይ አንድ ጊዜ ድናችኋል ይላል። ምን ታመጣለህ? እኔስ ደግሞ ወይኔ ይቀጠቅጡኛል ብዬ ኧረ ወገኖች እንደዚህ አይደለም፣ አንዴ ቀርቦ ለዘ የለም የፍየሉም ያኛውም አንድ ነው ካልኩ ምን እጨምራለሁ? ምን አጎርላለሁ? ራሴ ላይ በላ ከማምጣት ማአት ከማምጣት ውጭ የሞተ ፈዘዘ ደነዘዘ ጴንጤ ከመሆን ውጭ ምን አመጣለሁ? ወገኖቼ እግዚአብሔርን አታግዘውም። እግዚአብሔርን በመቃወም ፈቃዱን ልትቀይር አትችልም። የእግዚአብሔር የዘላለም ምክሩ ቅዱሳን ወይም ክርስቲያኖች የክርስቶስ የአካል ብልቶች እነርሱ በፊቱ በእግዚአብሔር ፊት 24 ሰዓት 365 ቀን እግዚአብሔር በክርስቶስ ፍጹማን ሆነው ሊያያቸው ነው የፈለገው። አንድ ጊዜ ባቀረበው መስዋዕት ቀጥሎ ምን ይላል? ቁጥር 10 በዚህም ፈቃድ፣ በማን ፈቃድ መሰረት? በአብ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ መቼ? አንድ ጊዜ ፈጽሞ በማቅረብ የቀድሙስ ሁሉ ጊዜ ይቀርባል። ለምን? አንድ ጊዜ በመቅረብ አንዴ ለዘላለም ነጽተው ቢሆን ኖሮ ማቅረብ ያቆሙ ነበር። እኛ ግን አንዴ ቀርቦ ቆሟል። ለምንድን ነው አንዴ ቀርቦ የቆመው? አቤት አንዴ በቀረበው የመቼ? የዘላለም ፍጹማን ስለሆነ አይጫወትብህ።